10 አስገራሚ የንስር አስተሳሰብ ሚስጥራት ዘ ሴክሬት ኦፍ ኢግር ማይንድሴት። በሰማይ ላይ ከፍ ብሎ ሲበር የምታየው ንስር አንድ ተራ ወፍ ብቻ አይደለም። እሱ የጥንካሬ የነጻነትና የጥበብ ምልክት ነው። ንስር ከሌሎች ወፎች በላይ ከፍ ብሎ የሚበረው በክንፉ ጥንካሬ ብቻ ሳይሆን በውስጡ ባለው ልዩ አሸናፊነት አስተሳሰብ ጭምር ነው። ብዙዎቻችን እንደ ዶሮ መሬት እየቆፈርን እንኖራለን። ነገር ግን ነፍሳችን እንደ ንስር በከፍታ ላይ የመንሳፈፍ ጥማት አላት። በዚህ ቪዲዮ ውስጥ ሕይወትን ሙሉ በሙሉ የሚቀይሩ ንስርን የሰማያት ንጉሥ ያደረጉትን 10 ምስጢራዊ አስተሳሰቦች በጥልቀት እንመረምራለን። ይህን ቪዲዮ እስከ መጨረሻው ከተመለከት ከአሁኑኑ ማንነት ተላቀ በአዲስ የንስር መንፈስ እንደምትሞላ እርግጠኛ ነኝ። አንደኛ፣ የብቸኝነት ከፍታ። ንስር እሱን ከማይመስሉት ወፎች ከድንቢጦች ወይም ከቁራዎች ጋር ሲበራ አይተህ ታውቃለህ? መልሱ አይደለም ነው። ንስር ከፍ ብሎ የሚበረው ከሌሎች ንስሮች ጋር አሊያም ደግሞ ብቻውን ነው። ይህ ማለት ንስር ከሌሎች አዕዋፋት ጋር ራሱን ያገለለ ሳይሆን ክብሩንና አቅሙን የሚመጥን ከፍታ ላይ ብቻ ስለሚገኝ ነው። ብዙዎቻችን ስኬታችን የሚዘገየው አብረውን ከሚበሩት ሰዎች የተነሳ ነው። ራዕይ የሌላቸው ሰዎች፣ ስለ ሰው ወሬ ብቻ የሚያወሩና ዝቅ ብለው የሚበሩ ሰዎች ያንተንም ክንፍ ሰብረው መሬት ያስቀሩሃል። ትልቅ ዓላማ ካለ ብቸኝነትን አትፍረው፣ ምክንያቱም የተራራ ጫፍ ላይ መጨናነቅ የለምና። ብቸኝነት ካንተ ጋር የሚመጣጠኑ ሰዎችን እስክታገኝ ድረስ የምትከፍለው ዋጋ ነው። ሰማያትን ለመዕዘፍ መጀመሪያ መንጋውን የመልቀቅ ድፍረት ሊኖርህ ይገባል። ሁለተኛ፣ ራዕይህን መጠበቅ። ንስር እስከ 5000 ኪሎ ሜትር ርቀት ላይ ያለን ነገር የማየት አቅምና ችሎታ አለው። በዚህም ሰማይ ላይ ሆኖ መሬት ላይ ያለች አንዲት ጥንቸል ቢያይ መላ አካላቱ ወደዛች ኢላማ ይቀየራሉ። በመንገዱ ላይ ማንኛውም ሌላ የሚስብ ነገር ቢኖር ንስር አይኑን ከኢላማው ላይ ለአንድ ሰከንድ እንኳ አያነሳም። ይህ የትኩረት ጥንካሬ ነው ንስርን ስኬታማና አዳኝ የሚያደርገው። በአሁኑ ዘመን ትኩረታችንን የሚሰርቁ በሺዎች የሚቆጠሩ ነገሮች ከበውናል። ያለምንም ጠቃሚ ነገር ማኅበራዊ ሚዲያ፣ የኳስ ወሬ እንዲሁም ሌሎች ከኛ ሕይወት ምንም ግንኙነት የሌላቸው ጉዳዮች የብዙዎቻችን ችግሮች ናቸው። ዛሬ አንድ ነገር ስንጀምር ነገ ሌላ አማላይ ነገር ይመጣና ዋናውን ግባችን እንረሳዋለን። ነገር ግን እንደ ንስር መሆን ከፈለግ መላው ዓለም ቢጮህ እንኳ ጆሮን ሰጥ ዓይንህን ከግብህ ላይ ያብሰድ። ትኩረትህ በተበተነ ቁጥር አቅም ይጠፋል። ትኩረትህ በአንድ ነጥብ ላይ ሲያርፍ ግን ድንጋይን የሚበሳል ዘር ትሆናለህ። ስኬት ማለት ብዙ ነገር ማድረግ ሳይሆን አንድን ትልቅ ነገር ላይ መጨረሻው ድረስ መቆየት ነው። ሶስተኛ፣ መጥፎ የሚባሉ ነገሮችን ለመልካም ነገር መጠቀም። ሌሎች ወፎች ጥቁር ደመና ሲያዩ በፍርሃት ወደ ዛፎችና ወደ ዋሻዎች ይሸሸጋሉ። ንስር ግን አውሎ ንፋስ ሲመጣ በደስታ ይጮኻል። ምክንያቱም የአውሎ ንፋስ ከነክንፉ ስር ሆኖ ወደማይደርስበት ከፍታ እንደሚሰረው ያውቃል። ንስር ነፋሱን አይቃወምም፣ ይልቁንም ንፋሱን ተጠሞ ይንሳፈፍበታል። በአንተም ሕይወት ውስጥ ችግሮች፣ ውድቀቶችና ስድቦች ሲመጡ እንደ ተራ ወፍ አትሸሸግ። እነዚያ ፈተናዎች አንተን ወደሚቀጥለው ሕይወት ምዕራፍ የሚሰሉ ነፋሾች እንደሆኑ ወቅ። ጠንካራ ሰው የሚፈጠረው በሰላማዊ ባህር ላይ ሳይሆን በአውሎ ንፋስ መሃል ነው። አስተውለህ ከሆነ እስካሁን ያሳካቸው ትላልቅ የሚባሉ ሥራዎች መነሻቸው ችግር ወይም መጥፎ የሚባል አጋጣሚ ነው። ፈተናህን አትራገም። ይልቁንም ይህ ችግር ምን ሊያስተምረው የመጣ ብለህ ክንፍህን ዘርጋ። በእያንዳንዱ መከራ ውስጥ ትልቅ ዕድል ተሸሽጓል። ይህን ዕድል ተጠቀምበት። አራተኛ፣ አሮጌውን አስወግድ። የንስር ሕይወት እጅግ ልብ የሚነካ ምዕራፍ አለው። ዕድሜው 40 ዓመት አካባቢ ሲሞላው ምንቃሩ ስለሚታጠፍ መመገብ አይችልም። ጥፍሮቹ ስለሚዝሉ ማደን አይችልም። በዚህ ጊዜ ንስር ወደ ከፍተኛ ተራራ ወጥቶ ራሱን ያገላል። መጀመሪያ አሮጌውና የታጠፈውን ምንቃሩን ከድንጋይ ጋር እየመታ በስቃይ ይነቅለዋል። አዲሱ ምንቃር እስኪበቅል በጾም ይቆያል። ከዚያም በአዲሱ ምንቃሩ የደከሙ ጥፍሮችን አንድ ባንድ ይነቅላል። በመጨረሻም የከበዱትንና ያረጁትን ላባዎቹን ይነቅላል። ይህ የ5 ወር የሞትና የሽረት ትግል አዲስ ማንነት ሰጥቶት ለተጨማሪ 30 ዓመታት እንዲነግስ ያደርገዋል። አንተም አሮጌው ማንነትህ፣ ጎጂ ልምዶችና የኋሊት የሚጎትት ትዝታዎችህ ካልተነቀሉ አዲስ ስኬት አይበቅልም። ለውጥ ስቃይ ያለው፣ ነገር ግን ያ ስቃይ ካልኖረ እድገት ሊመጣ አይችልም። አሮጌው ማንነትህን ትተህ በአዲሱ ማንነት ተቀየር። አምስተኛ፣ የትኩስነት መርህ። ንስር በጭራሽ የሞተ ወይም የበሰበሰ ሥጋ አይበላም። እርሱ ሕያው ነው። የሚመገበውም ሕያውና ትኩስ ምግብ ነው። ቁራዎችና ጥንብ አንሳዎች የሞተ ነገር ሲፈልጉ፣ ንስር ግን በገዛ ጥረቱ ያደነውን ትኩስ ምግብ ይመርጣል። ይህ ትልቅ የሕይወት ትምህርት ነው።
ብዙዎቻችን የምንኖረው ባለፈው ታሪካችንና በትላንት ስኬታችን ላይ ተመርኩዘን ነው። ያኔ እንዲህ ነበሩ፣ ያኔ እንደዚህ ሰርቻለሁ እያልን የሞተ ታሪክ እናመሰኳለን። ነገር ግን የንስር መንፈስ ያለው ሰው ትላንት የሠራው ሥራ ለዛሬ አይበቃውም። በየቀኑ አዲስ ዕውቀት፣ አዲስ ራዕይና አዲስ ስኪል ማዳበር ይገባሃል። አእምሮን በበሰበሱ ወሬዎችና በአሮጌ አመለካከቶች አታርክሰው። ለዛሬ የሚሆን ትኩስ ስኬት ዛሬውኑ አድን። 6ኛ የመተማመን ፈተና። በንስር ሕይወት ውስጥ ሴቷ ንስር ወንዱን ንስር ስትመርጥ የምታደርገው ፈተና የሚገርም ነው። አንድ እንጨት ይዛ ከፍታ ላይ ትወጣና ትለቀዋለች። ወንዱ ንስርም መሬት ላይ ሳይነካ ይዘዋል። ይህን ደጋግመው ቁመቱ እየጨመረ ይፈተናሉ። ይህንን የምታደርገው ነገ ልጆች ሲወልዱና ጎጆ ሲቀልሱ አባቱ ልጆቹን ከውድቀት መታደግ ያለውን ቁርጠኝነትና አቅም ለማረጋገጥና ለማወቅ ነው። በሕይወት ውስጥ አብረው ያሉ ሰዎችን የመፈተን ክፉ መሆን አይደለም። አጋር፣ ጓደኛ ወይም የሥራ ባልደረባ በችግር ጊዜ የሚደርስልህ መሆኑን ካላረጋገጥ ጎጆን አታስጠገው። የንስር መንፈስ ያለው ሰው ለማን እንደሚታመንና ለማን ልቡ እንደሚሰጥ በጥበብ ያውቃል። ጥራት የሌለው ግንኙነት ጥራት የሌለው ሕይወት ይፈጥራል። 7ኛ ከምቾት ቀጠና መውጣት። ንስር ልጆቹ መብረር እንዲማሩ ስትፈልግ በጎጆ ውስጥ ያነጠፈችውን ለስላሳ ላባና ሳር ታነሰዋለች። በዚህም ጎጆ በውስጡ ባለው ሾህና ድንጋይ ልጆቹን መውጋትና መኮርኮር ይጀምራል። ያኔ ልጆቹ ምቾት አጥተው ከጎጆው ወጥተው ክንፋቸውን ማርገብገብ ይጀምራሉ። አንተም ዛሬ ሕይወት እየኮረኮረ ከሆነ፣ ገንዘብ ካጣ ወይም ሰዎች ካስቸገሩህ የአጋጣሚ ከጎጆህ እንድትወጣ እያደረገህ እንደሆነ ወቅ። ምቾት ባለበት ቦታ እድገት የለም፣ እድገት ባለበት ቦታ ደግሞ ምቾት የለም። አልጋ ላይ ተኝተህ ሰማያትን መቆጣጠር አትችልም። ያ የሚያስጨንቅ ሁኔታ መብረር እንድትጀምር የተደረገ ግፊት ክንፍህን ዘርጋና ካለበት ምቾት ውጣ። 8ኛ የጽናት ሚስጥር። ንስር ዓሣ ለማደን ወደ ጥልቅ ውሃ ውስጥ ሲገባ አንዳንድ ዓሣው ከንስሩ በላይ ከባድ ሊሆን ይችላል። ነገር ግን ንስሩ የያዘውን ዓሣ በጭራሽ አይለቅም። ዓሣው ወደ ውሃ ውስጥ ሊጎትተው ቢታገልም ንስሩ ግን ክንፉ እንደ ቀዝቃዛ በመጠቀም እየዋኘ ዓሣውን ወደ ዳር ያወጣዋል። ይህ አልሸነፍ ባይነት ለስኬት ወሳኝ ነው። የጀመርኸው ሥራ ቢከብድህ፣ የያዘው ራዕይ ካንተ በላይ ቢገዝፍ እንኳ ተስፋ አትቁረጥ። መተውና መልቀቅ የድካሞች ምርጫ ነው። ንስር በሰማይ ብቻ ሳይሆን በውሃም ላይ እንደሚታገለው ሁሉ አንተም ሁኔታዎች ባልተመቻቹልህ ቦታ ላይ ሆነህ መታገልህን ቀጥል። መጨረሻ ላይ የምትወጣው ድል የትግልህን ያህል ይጣፍጣል። 9ኛ አጋጣሚዎችን የመጠቀም ጥበብ። ንስር ሰማይ ላይ ሲንሳፈፍ ክንፉን ደጋግሞ ሲያርገበግብ አታየው። ንፋሱን ጠብቆ ክንፉን ይዘረጋል። ንፋሱ በራሱ እንዲሸከመው ያደርጋል። ይህ ከድካም ነፃ የሆነ ሥራ ስማርት ወርክ ይባላል። ብዙዎቻችን እንለፋለን፣ እንደክማለን፣ ግን ውጤት የለንም። ምክንያቱም ንፋሱን ወይም ኦፖርቹኒቲውን መጠቀም ስላልቻለን ነው። የንስር መንፈስ ያለው ሰው የትኛው ጊዜ ለሥራ እንደሚመች፣ የትኛው አጋጣሚ ስለ ስኬቱ እንደሚረዳው በጥበብ ያውቃል። በትጋት መስራት ብቻውን በቂ አይደለም። በብልሃት መስራት ግን ከከዋክብት በላይ ያደርሳል። ጉልበትን ያላግባብ አታባክን። ይልቁንም አጋጣሚዎችን በንቃት ተከታተልና በትክክለኛው ጊዜ ክንፍህን ዘርጋ። 10ኛ ፍርሃትን ማሸነፍ። ንስር በሰማይ ላይ ሲበር ማንንም አይፈራም። ከእርሱ የሚበልጡ እንስሳት ቢመጡ እንኳ ራሱን ዝቅ አድርጎ አይመለከትም። ንስር በራሱ ውስጥ ያለውን ኃይል በሚገባ ያውቃል። ፍርሃት በውስጣችን ያለውን አቅም የሚበላ ምስጥ ነው። ብዙ ሰዎች ሥራ የማይጀምሩት፣ ሐሳባቸውን የማይናገሩትና የማይለውጡት ሰዎች ምን ይሉኛል በሚል ፍርሃት ነው። ንስር ግን ስለ ቁራዎች ጩኸት ግድ የለውም። እርሱ ትኩረቱ ሰማይ ላይ ብቻ ነው። አንተም በውስጥ ንጉሣዊ ማንነት እንዳለው ፍርሃትን አይኑን ጥቁር ብለህየው፣ ያኔ ፍርሃትህ ይፈራል። ንስር መሆን ማለት አለመፍራት ሳይሆን ፍርሃት እያለህም ወደ ከፍታው መወንጨፍ ማለት ነው። እንግዲህ የዛሬው ጉዟችን ይህን ይመስላል። ንስር መሆን ምርጫህ ነው። እንደ ድንቢጥ ዝቅ ብለህ መብረር ትችላለህ፣ አሊያም እንደ ንስር ሰማያትን መቆጣጠር ትችላለህ። ዛሬ ካየናቸው 10 ነጥቦች ውስጥ የትኛው ይበልጥ ልብህን ነካው? የትኛውስ ነው ሕይወትን የሚቀይረው? ኮመንት ላይ ጻፉልኝ። አስታውስ፣ የንስር ስነ ልቦና እንዲኖርህ ክንፎችን ዘርጋ፣ አውሎ ንፋሱን ተቀበልና ወደ ራዕይህ ተወንጨፍ። ይህ ቪዲዮ ለሌሎችን ብርታት እንዲሆን ሸር አድርጉት። ሰብስክራይብ እንዲሁም ቪዲዮ ላይክ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስክንገናኝ ሰናይ ቆይታ ይሆንላችሁ።